ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ እና አንድ ማለት ነው በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። አቶ ብርሃኑ የምትናገረው ነገር ካለ እስኪ አሳልፍ። አመሰግናለሁ። በፊት አስታውሳለሁ ካናዳ ያለው ገንዘብ የለም፣ ታዋቂነት የለም፣ ህልም ብቻ ነበረኝ። ይህ ህልም ደግሞ ሙሉ ህልም አይደለም፣ ጭምጭምታ ትንሽ ብልጭ እያለ የሚታየኝ ህልም ነበረ። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ እና አንድ ቀን ግድግዳዬ ላይ እንግዲህ ቀለሙ ተበላሽቷል፣ ሰው መጻፍ እችላለሁ፣ ያን ያህል ውበት የለውም፣ ሰው ላበላሸው ብዬ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ በጣም ታዋቂ ይሆናል። ያው ታዋቂ መሆን ፈልግ ነበረ። አዶናይ በጣም ሀብታም ይሆናል የሚል አለ። አዶናይ ቆንጆ ይሆናል የሚል አለ። ከዛ ደግሞ አዶናይ 25000 ህፃናቶች ያግዛል የሚልም አለ ከነዚህ ውስጥ እና አንድ ቀን አስታውሳለሁ ከዚህ ሁሉ ስኬት በኋላ ታዋቂነቱ መጣ፣ ቁንጅናው መጣ፣ ይታባት አዶናይ በወጣቱ ዘንድ በጣም ተወዳጅና ተጽዕኖ ፈጣሪ፣ በሶሻል ሚዲያ ተጽዕኖ ፈጣሪ የሆንክ ልጅ ነህ። በኢትዮጵያ ደግሞ ያንተንም አላማ የሚደግፍ ከ25000 ህጻናት በላይ በልብ ህመም ይሰቃያሉ። እነኚህን ህጻናቶች ለመደገፍና ለማከም ወደ አሜሪካን ተጉዘን በአሜሪካን የሚገኙ ወንድሞቻችንን ኢትዮጵያውያንም ሆነ የውጭ ዜጎችን በማስተባበር ለ100 ህጻናት ልጆች ለማሳከም ታርጌት ያደረገ ጉዞ ነው የምናደርገው። በዚህ ደግሞ ትልቅ ተጽዕኖ እንደምትፈጥር አምናለሁ። እግዚአብሔር የዛን ጊዜ ያሳየን። ከማርች 13 ይጀምራል ካምፔይኑ፣ ከዛ እስከ 21 ይዘጋል ማለት ነው። ተዘጋጁ፣ እንመጣለን።